አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናቸው? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን። ዛሬ ደግሞ ማሳያችሁ ይህንን የመሰለ መኮረኒ በምስር አሰራር ነው ማለት ነው ለልጆቻችሁ። እኔ ለልጄ ዛሬ መኮረኒና ቂጣ ፍርፍር ነበር የምቋጠርላትና ያው በፕሮግራሙ ነው ብያቸዋለሁኝ። እንዴት ነው ምናምን እያለችው ነበረ። ፕሮግራሙ ለምን በራሳቸው አይሆንም? ስለሱ በኋላ መለስበታለሁኝ። እና እዚህ ጋር ቂጣ ፍርፍር ሰርቻለሁኝ። ጨጨብሳ ነው። እዚህ ጋር ደግሞ እንዳያችሁት መኮረኒ ነው የሰራሁት በምስር ነውና በጣም ቆንጆ ነው። ልጆቹ ይወዱታል። ያው አንዳንድ ጊዜ ቀየር ስናደርግላቸው በጣም አሪፍ ነው። ለቤትም ብንጠቀመው በጣም ጥሩ ነው እና ይህንን የምስል መኮረኒ አሰራሩን አሳያችኋለሁ። ቪዲዮውን እስከ መጨረሻው ተከታትላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በመጀመሪያ የሚያስፈልገን ምስር ነው። ምስር ያው ቀንሷል አሁን ላይ ማለት ነው። ያው እንትን ምንድነው መኸር አይደለ እና ምስር ቀንሷል ዋጋው መጠቀም እንችላለን ብለን እንግዲህ ምስር ገዝተናል እላችኋለሁኝ። በስሏል፣ ቀቅየዋለሁ። እዚህ ጋር ውሃ እያፈላሁኝ ነው። መኮረኒው እንደዚህ ያነሳነስ ያሉትን ነው የምጠቀመው። እነሱን ጥጄ አብስያለሁኝ። አሁን መኮረኒን ወደ ማጥለያ የገለበጥኩኝና በዚህ ብረት ድስት ነው የምጠቀመው። ይሄም አንዱ ኑሮ በዘዴ ነው በነገራችን ላይ ብዙ እቃዎችን ከምናቆሽሽ። ከዛ እዚህ ጋር ሽንኩርቱን በረጃጅሙ ከትፌ ካቁላለሁኝ በኋላ ነጭ ሽንኩርቱንም ረዘም አድርጌ ያኔ በደንብ አልፈጨሁትም። እሱን በደንብ አቁላለዋለሁ ሽንኩርቱ ጋር። ከዛ ቲማቲሙንም ክትፍ አድርጌ ብቻ ነው የተወሰነ እንትን ያደረኩት፣ አልቀጠቀጥኩትም። እሱንም በደንብ አቁላለዋለሁኝ። ቃሪያው ስለማያቃጥል ከውስጥ ያለውን ፍሬ አውጥቼ ተልትየዋለሁኝ በምታዩት መልኩ ማለት ነው። ከዛ ቅመማ ቅመሞችን ጨመርኩኝ፣ ማጂ ጨመርኩኝ፣ ያልጫ ቅመም ጨምሬያለሁኝ፣ እርድ ጨምሬያለሁኝ፣ የተወሰነ ኮረሪማ ጨምሬያለሁኝ። እንደምታዩት ቆንጆ አሪፍ ስልስ ሆነልኝ ማለት ነው። እንደዛ አድርጌ በደንብ እየጠበስኩኝ ካቁላለሁት በኋላ ምስሩን እጨምርበታለሁኝ። ምስሩ በደንብ በስሏል፣ አሪፍ ነው። በሳይ ምስር ነው እና እንደዚህ አድርጌ ምስሩን አብሬ ከሶሱ ጋራ አቀላቅለዋለሁኝ በደንብ ማለት ነው። የተወሰነ የእንትኑን የመቅሎውን ጣዕም እንዲይዝ የተወሰነ እንዲንተከተክ አድርገዋለሁኝ አብሮ እንዲቁላላ ማለት ነው። ከዛ በኋላ በደንብ ከተዋሃደ ከተንተከተከ በኋላ መኮረኒ ጨምርበታለሁ ማለት ነው። እንደምታዩት እንግዲህ በጣም ቀለል ያለ ቆንጆ ፈጠን ያለ ለልጆቹም የሚመቻቸው ነገር ነው። በነገራችን ላይ እኔ ልጆቼ ትንሽም ትልቋም ለትምህርት ቤት ሳደርግላት በጣም ነው የሚወዱት። በበርበሬ ጨምራችሁም አልጫ የማይፈልጉ ከሆነ በበርበሬ መስራት ትችላላችሁ። ግን እንደዚህ ቢሆን ባልጫው በጣም ቆንጆና ጣፋጭ ነው እና ይሄንን ይመስላል እላቸዋለሁኝ ውዶችዬ። መኮረኒ አሰራራችን እንግዲህ ያው ቁርሳችንን ነው የበላ ነው። እንደነገርኳችሁ ለቤትም መጠቀም ትችላላችሁ። በጣም አሪፍ ቁርስ መሆን ይችላል። በጣም አሪፍ እራት መሆን ይችላል እና በፈለጋችሁበት ሰዓት መመገብ ትችላላችሁ። ቆንጆ ነው፣ ጣፋጭ ነው። እንግዲህ የተለያዩ ኹድራዋቶችን አታክልቶችንም ብትጨምሩበት የበለጠ አሪፍ ይሆናል ብዬ አስባለሁኝ። እኔ ግን እንደዚህ ነው የሞከርኩት፣ አታክልት ጨምሬ አልሞከርኩትም። እና ውዶች ይህንን ይመስላል። ታውቃላችሁ ጊዜው እንደነገርኳችሁ መኸር ነው እና ኑሮ ረክሶልናል እላችኋለሁ። አልሐምዱሊላ ያው ቀንሷል፣ አብዛኛው ነገር ቀንሷል። በተለይ እንደዚህ የቤት በየሳምንቱ እየወሰድን ገበያ ላይ ዘንቢላችን እየሞላን የምንመጣቸው ነገራቶች በሙሉ ቀንሰዋል። እንደ ሽንኩርት፣ ድንች፣ በቃ የተለያዩ አታክልቶች ማለት ነው የምንፈልጋቸው ነገሮች እነ ሰላጣ፣ ጎመን ምናምን በጣም ውድ ነበሩና አሁን ላይ ቀንሰዋል። ቲማቲም ምናምን እና እነሱን ነገራቶች እንግዲህ የምንጠቀመው አሁን ላይ ነው እላቸዋለሁ። ያው ምስርም እንደነገርኳችሁ ቀንሰዋል። ምስር፣ አተር ምናምን በቃ የሚወቁ ነገሮች እነዚህ ለሽሮ የምናዘጋጃቸው ነገሮች በተለይ እስከ ዛሬ በጣም ውድ ነበር። ባቄላ 200 ብር ነው። ባቄላ 200 ብር ነበረ ጣሳው የገባው። አሁን ላይ ቀንሰዋል። ጤፍም እንደዛው ኮቪድ ላይ እየጠየቃችሁ ነበር ምን ቀነሰ ምናምን እያላችሁ ነበር። እና ጤፍ በተለይ በጣም ነው የወረደው ታች ማለት ነው። ወደ 120 130 አካባቢ ነው የወረደው እና በጣም አሪፍ ነው። 200 እንግዲህ እየተሸጠ ነበረ እና አልሐምዱሊላ
አሁን ሰዓት ላይ ያለው ሰው ገዝቶ ቢያስቀምጥ፣ በተለይ ለቤተሰቦቻችሁ መግዛት ካሰባችሁ ራሱ ገዝታችሁ ብታስቀምጡ ቆንጆ ነው። በነገራችን ላይ የምትፈልጉትን እቃ ማዘዝ ከፈለጋችሁ እዘዙኝ። ለቤተሰብ የሚሆን ለጓደኛ፣ ለባለቤታችሁ ምናምን የፈለጋችሁትን ነገር መግዛት የፈለጋችሁትን ነገር መግዛት ይችላለሁኝ። ኢንሻአላ ስራ ጀምራለሁ ብያችኋለሁኝ። አበረታቱኝ ውዶችዬ። እንግዲህ እና ያለው ነገር ይሄ ነው። በርበሪ በተለይ በርበሪ በጣም ህዝቡን አሳስቦት በቃ 1100 1000 ብር እየገዛ ነበረ። በጣም ተወደደ ብሎ በቃ ህዝቡ ኡኡ እያለ ነበረ እና አሁን ወደ 800 ብር ወርዷል እና ገና ይቀንሳል ምናምን እየተባለ ነው። ኢንሻአላ እሱም እየወረደ እየሄደ ነው። በየሳምንቱ እየቀነሰ እየሄደ ነው። ስለዚህ ከዚህ በኋላም እየቀነሰ ይሄዳል ብዬ ነው የማስበው እና ሁሉ ነገር ይረክስልናል ኢንሻአላ። ዋናው ሰላም ነው። አላህ ሰላሙን ይስጠን፣ ኑሮም ይርከስልን። ሰላም ካለ በነገራችን ላይ ኑሮ ይረክሳል ብዬ አስባለሁኝ። እና የሰላሙን ሁኔታም ኮሜንት ላይ የምትጠይቁኝ እንዴት ነው ጦርነቱ የምትሉኝ፣ አሁን አልሐምዱሊላህ ሰላም ነው። ምንም አይነት የተኩስ ድምጽ ሰምተን አናቅም። እንግዲህ አልሐምዱሊላህ ዘላቂ አድርገው እና አብሽሩ እላችኋለሁ ውዶችዬ። ያለው ነገር እንግዲህ ይሄንን ይመስላል። እንደነገርኳችሁ እቃ ማዘዝ የምትፈልጉ ልጆች ካላችሁ ኮሜንት መጀመሪያ ላይ ስልኬን አስቀምጥላችኋለሁኝ። እንዲሁም ትናንትና በለቀኩት ቪዲዮ ላይ ያው ፍየል መስራት ዶሮ መስራት እንፈልጋለን እና ለዚህ ስንት ብር ያስፈልጋል የምትሉ ልጆች አላችሁ። በነገራችን ላይ ከ100,000 ጀምሮ ካላችሁ ነው። ከሌላችሁ 50,000 እንደዛ አካባቢ ከያዛችሁ በቃ በትንሽዬ ነገር መነሳት ትችላላችሁ። እኔ አንዲት ማውቃት ልጅ አለች። መጀመሪያ ፍየል ስታረባ በአንድ ፍየል ነበር የጀመረችው፣ የሚገርማችሁ ነገር ማለት ነው። እና ያቺ አንዲት ፍየል ስትገዛት እርጉዝ ነበረች። ከዛ ወለደችላት። ስትወልድ ደግሞ መንታ ነበር የወለደችው ሁለትና ከዛ እንደዚህ እያደረገች ከፍ ካሉ በኋላ ግልገሎቹን የተወሰኑ እንትን ወራቶች ከቆዩ በኋላ በጣም ትላልቅ ነው የሚሆኑት እና እነሱ አደግ ሲሉ ሸጠች፣ ነጥላ ማለት ነው። ከዛ ሸጠችና ያው ጊዜ ቢወስድባችሁም ከትንሽ ትነሳላችሁ። ያው ግን ሰፋ ያለ ካፒታል ቢኖራችሁ እንደዚህ አትደክሙ፣ ማያደክማችሁም ቶሎ ትርፋማ ትሆናላችሁ ለማለት ነው እንጂ እና እንደዛ ከትንሽ ተነስታ እነዛን ሁለት ግልገሎች ሽጣ ከዛ ደግሞ እናት ገዛች። እንደዛ እያደረገች በጣም ብዙ ፍየል አደረገች ማለት ነው። እና ወዶችዬ እንደዚህ ከትንሽ መነሳት ትችላላችሁ፣ ይቻላል። እማይቻል የለም። ዋናው እንደነገራችሁ የውስጣችሁ ጥንካሬ ነው፣ የውስጣችሁ እምነት ነው። አረብ ሀገር እንኳን ስንት ረዛዝም እንትን ላይ ተሰቅለን በመሰላል ማለት ነው እንትን መስተዋት ምናምን እንወለውላለን አይደለ? በጣም ያስፈራል እኮ ርቀቱ ማለት ነው። ብንወድቅ ግን በቃ ውስጣችን ጥንካሬ ስላለው ነው ያን ሁሉ ስራ ጥረታችን ነክሰን የምንሰራው ገንዘብ ለማግኘት ነው። እና ሀገራችንም ላይ ከለፋን እናገኛለን። አብሽሩ፣ ምንም ነገር መስራት እንችላለን። እና የዛሬው ቪዲዮ ይህንን ይመስል ነበር። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ለእናንተ ይጠቅማል ብዬ ያሰብኩትን ይዤላችሁ እስከመጣላ ሰላማችሁን ብዝት ያድርገው፣ ሀገራችንም ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።